ታጣቂዎች በጫንጮ በፈጸሙት ጥቃት 3 የኦሮሚያ ህብረት ስራ ባንክ ሰራተኞችና 11 የጸጥታ ኃይሎች መገደላቸው ተገለጸ። በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ለጊዜው ማንነታቸው ባልታወቀ ታጣቂዎች ባለፈው ሳምንት አርብ ነሐሴ 9 ቀን በተፈጸመ ጥቃት 3 የኦሮሚያ ህብረት ስራ ባንክ ሰራተኞችና 11 የጸጥታ ኃይሎች መገደላቸውን የባንኩ የገበያ እና ህብረት ግንኙነት ኃላፊ አቶ ቶሌራ ሹላ ለአዲስ ስታንዳርድ ተናግረዋል። ጥቃቱ የባንኩ ሰራተኞች ከሙሎ ቅርንጫፍ ወደ አዲስ አበባ በመኪና ገንዘብ በማጓጓዝ ላይ እያሉ ጠዋት በ4 ሰዓት አካባቢ ጫንጮ ከተማ አካባቢ ሲደርሱ እንደተፈጸመባቸው አቶ ቶሌራ ገልጿል። ከጥቃቱ የተረፉ 4 ሰዎች የህክምና እርዳታ እንደተደረገላቸውም ተነግሯል። ታጣቂዎቹ በፈጸሙት ጥቃት ከ3 የባንኩ ሰራተኞች በተጨማሪ 11 የጸጥታ ኃይሎች መገደላቸውን አቶ ቶሌራ ተናግረዋል። ሁለቱ ሰራተኞች ሾፌሮች ሲሆኑ አንዱ ደግሞ በመኪና ወደ አዲስ አበባ ገንዘብ የሚያጓጉዝ ግለሰብ እንደነበረ ተገልጿል። የባንኩ የገበያና የህዝብ አገልግሎት ከፍተኛ ኃላፊ አቶ ቶሌራ ይህንን አደጋ ያደረሱት ታጣቂዎች ከሰው ህይወት መቀጠፍ በስተቀር ወደ አዲስ አበባ እየተጓዘ ከነበረው ገንዘብ ላይ የፈጸሙት ድርጊት አለመኖሩን ተናግረዋል። ባንኩ ባለፈው ቅዳሜ ባወጣው የሐዘን መግለጫ የኦሮሚያ ህብረት ስራ ባንክ ዳይሬክተሮች ቦርድና ማኔጅመንት አቶ ካሳሁን ኢንሳኮ፣ ገመቹ ጥላሁንና አቶ መሳይ አበራ ላይ በተፈጸመው ግድያ የተሰማቸውን ጥልቅ ሐዘን በመግለጽ ለቤተሰቦቻቸው ወዳጅ ዘመዶችና የስራ ባልደረቦች መጽናናትን ተመኝተዋል። አቶ ቶሌራ ሹላ ህይወታቸው ያለፈው ሰራተኞች አስክሬናቸውን በጳውሎስ ሆስፒታል ምርመራ ከተደረገበት በኋላ በቡራዩ ሰንዳፋና ጋምቤላ ወደሚኖሩ ቤተሰቦቻቸው እንደተላከ ለአዲስ ስታንዳርድ ተናግረዋል። ክሎም ይህንን አደጋ ያደረሱት አካላት የታጠቀ አካላት መሆናቸውን ገልጸው ነገር ግን ስለማንነታቸው ተጨማሪ ጥልቅ ምርመራ እየተካሄደ መሆኑን እና የኦሮሚያ ህብረት ስራ ባንክም እየተከታተለ መሆኑን አረጋግጠዋል። ጉዳዩን በተመለከተ ከሰሜን ሸዋ ዞን ሱሉልታ ወረዳ ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ሙከራ አልተሳካም ብለዋል። በምዕራብ ትግራይ ወደ ቀያቸው በተመለሱ ተፈናቃዮች ላይ የመንግስት ወታደሮች ተሳታፊ በሆኑበት ግድያና አፈና እየተበረከተ ይገኛል ሲሉ ህወሓት ገለጸ። ወደ ቀያቸው በተመለሱ የምዕራብ ትግራይ ጸለምት ወረዳ ተፈናቃዮች ላይ የኢትዮጵያ መንግስት ሰራዊት ተሳታፊ የሆነበት ግድያና እገታ እየተበረከተ ነው ሲሉ ህወሓት ገልጿል። ምርጫ ቦርድ ምንም አይነት ፖለቲካዊ እንቅስቃሴ እንዳያደርግ ገዳ የተላለፈበት ህዝባዊ ወያኔ ሓርነት ትግራይ ህወሓት ሰኔ 9 ቀን 2017 ዓ.ም በወጣው ሳምንታዊ መግለጫ የኢትዮጵያ መንግስት ከለላ ሰጣቸዋለሁ ብሎ እንዲመለሱ ባደረጋቸው የጸለምት ነዋሪዎችን ሊከላከላቸውም አልቻለም ሲል ተችቷል። ከሌሎች ታጣቂዎች ሊከላከላቸው ይቅርና ራሱ ተሳታፊ ሆኗል ሲልም ገልጿል። በኢትዮጵያ መንግስት ወታደሮች ባለፈው ሳምንት በማይጸብሪ የተፈጸመ ግድያም የቅርብ ማሳያ ነው ሲልም በመግለጫው አካቷል። ህዝባችን ወደ ቀዬው መመለስ ያለበት ዋስትናው በተረጋገጠ መንገድ መሆን ይገባዋል ያለው ህወሓት በመግለጫው በቅርቡ ወደ ቀያቸው በተመለሱ የጸለምት ወረዳ ነዋሪዎችም ሆነ በመላው ምዕራብ ትግራይ አካባቢዎች በሚገኘው የክልሉ ተወላጅ በታጣቂዎች ግድያና አፈና እየተፈጸመባቸው ነው ሲልም አስታውቋል። የትግራይ ተወላጆች በሚገደሉበትና በሚታገቱበት ወቅት ተፈናቃዮች ወደ ሌላ አደጋ ግቡ ማለት ህዝባችንን ችግር ላይ መሾፍ የህዝባችን ችግር ላይ ማሾፍና መቀለድ ነው ሲልም አመላክቷል። በፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመቱን ሊደፍን ጥቂት ወራት እንደቀሩት በማስታወስ ስምምነቱ ሙሉ በሙሉ እንዲተገበር ለማድረግ በኢትዮጵያ መንግስት በኩል ፍላጎት ባለመኖሩ ምክንያት የክልሉ ህዝብ ችግር ዓለም ሊፈታም አልቻለም ሲልም መግለጫው አካቷል። ተፈናቃዮቹ ዋስትናቸው ተጠብቆ እንዲመለሱ ለማድረግ የፌዴራል መንግስት ለፕሪቶሪያው የሰላም ስምምነት ተገዢ በመሆን ያስታጠቃቸውንና የሚያሰማራቸውን ታጣቂዎች እንዲያስወጣም ሲል የፓርቲው መግለጫም አሳስቧል። በተጨማሪም ተፈናቃዮች ዜጎች ቤቶቻቸውን ወረው የያዙ ሳፋሪዎችን ከክልሉ ሉዓላዊት መሬት ሊያስወጣ ይገባልም ብሏል። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበር አፈራራሚ አካላት የአሜሪካ መንግስት፣ የአውሮፓ ህብረት፣ የአፍሪካ ህብረት በኢትዮጵያ መንግስት ላይ ጫናም እንዲያደርጉም ጠይቋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም